ኪዳን የሚባለው እንዲህ ሲወራ አይገባል። እኛ አዲስ ኪዳን ሰዎች ኪዳን ማለት የማይለወጥ ማለት ነው። አብርሃም መጣና አብርሃም አለው ከዚህ ቀን ጀምሮ እኔ እናንተ መካከል ምን አደርጋለሁ? ኪዳን አገባለሁ። እንስሳውን ስንት ቦታ ክፈለው አለው? 2 ቦታ ክፈለው። ሄዳችሁ በሂብሩ ወይ ደግሞ የአይሁድን ታሪክ ካጠናችሁ በጥንት ዘመን እኔና ዳኒ ፋብሪካ ልንከፍት ብንፈልግ የሚደረገው እኔና እሱ እጃችንን እንያያዛለን። ከዛ እንስሳ እንከፍልና እኔ አንተ ጋር ቢዝነስ ሰራ የማይሆን ነገር ባደርግ ቃሌን ባልጠብቅ ቃሌን ባፈርስ እንደዚህ አካል እግዚአብሔር ያፍርሰኝ ብሎ ያልፋል። በመሃል በተከፈለው እንስሳ መሃል ከዛ አብርሃም ምን አለው? በሬውን ክፈልልኝ አለው። ከፈለ። አብርሃምና እግዚአብሔር ተያይዞ ቢያልፉ አብርሃም አጋር ጋር ይገባል። ሰው ስለሆነ ኪዳኑን መጠበቅ ምን አይልም አይችልም። ልክ ከተከፈለ በኋላ አብርሃም ላይ እንቅልፍ ወደቀበት። ከዛ እግዚአብሔር ብቻው በተከፈለው መካከል እንደ ጭስና እሳት በሁለት ሆኖ አለፈ። በተከፈለው መካከል ምን ማለት እንደሆነ ታውቃላችሁ? አብርሃም አለው ካንተ የተነሳ አይደለም እኔ ባላረግልህ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ኪዳን ያኔ ነው የሚገባችሁ። ኪዳን የሚባለው ኪዳን እንገባለን አይደለም ያለው ኪዳን ገባለ ከኔ ጋር ኪዳን ትገባለህ አለ። ከዛ ምን ማለት ነው? በፍጹም ልጅ ሳልሰጥህ አልቀርም። ታረጅ ብትደክም የፈለከውን ብትሆን ምን እሰጥሃለሁ? ልጅ እሰጥሃለሁ። አሜን አሜን አሜን። እናንተ ቅዱስ ኪዳን ሰው ናችሁ። እስቲ አንድ ሰው እኔ ኪዳን አለኝ በሉት። እኔ ኪዳን አለኝ። በፍጹም አታፍሩም። እኔን የሚያመልከኝ አያፍርም ካለ አሜን። ከአብርሃም ኪዳን ያለፈ አሜን። በእግዚአብሔር ልጅ በአንዱ በመስቀል ላይ ሞት አሜን የተገባ ኪዳን አለ። አሜን። በኢየሱስ ስም እናገራለሁ። አሜን። የዛ የኪዳን ጉልበት በቤታችሁ ይገለጥ። አሜን። በእጆች ይገለጥ። አሜን። እጆች የተቀቡ ይሁኑ። አሜን። እጆች ለፈውስ ይሁኑ። አሜን።